አለፍኩት። አዎ ታለፈ። ቅጥቅጥ አድርጎ አስተምሮኝ አለፈ። እግዚአብሔር እንደማይተው አስተምሮኝ አለፈ። ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ረስተውን ጥለውን እንደሚሄዱ አስተምሮኝ አለፈ። እውነተኛ መደገፊያ እግዚአብሔር፣ እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኝ አለፈ። አላልፍም ብዬ ነበር፣ ሰው አይደለሁ ወድቄ ነበር። አሁን እውነተኛ ሳቅ ላይ ነኝ። አሁን እረፍቴ ላይ ነኝ። አሁን መንገዴ እቀጥላለሁ። አረፍ ብዬ አይደል፣ ተምሬ አይደል፣ ተደቁሼ በስዬ አይደል። በቃ አሁን መቆም ወደፊት ብቻ። አለፍኩት። አዎ ታለፈ። ቅጥቅጥ አድርጎ አስተምሮኝ አለፈ። እግዚአብሔር እንደማይተው አስተምሮኝ አለፈ። ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ጥለውን እንደሚሄዱ አስተምሮኝ አለፈ። እውነተኛ መታገፊያ እግዚአብሔር፣ እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኝ አለፈ። አላልፍም ብዬ ነበር፣ ሰው አይደለሁ ወድቄ ነበር። አሁን እውነተኛ ሳቅ ላይ ነኝ። አሁን እረፍቴ ላይ ነኝ። አሁን መንገዴ እቀጥላለሁ። አረፍ ብዬ አይደል፣ ተምሬ አይደል፣ ተደቁሼ በስዬ አይደል። በቃ አሁን መቆም ወደፊት ብቻ። አዎ ታለፈ። ቅጥቅጥ አድርጎ አስተምሮኝ አለፈ። እግዚአብሔር እንደማይተው አስተምሮኝ አለፈ። ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ረስተውን ጥለውን እንደሚሄዱ አስተምሮኝ አለፈ። እውነተኛ መደገፊያ እግዚአብሔር፣ እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኝ አለፈ። ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። አረፍ ብዬ መዝሙረ አይደል፣ ዳዊት ምዕራፍ ተምሬ 28 አይደል፣ ቁጥር 7 ተደቁሼ እግዚአብሔር በስዬ ኃይሌና ጋሻዬ ነው፣ ልቤ አሁን በእርሱ መቆም ታመነ፣ ምን እኔም የማያደርግ ተረዳው፣ ነገር ሥጋዬም ደስ እኛ ይለዋል። ያሉት ፈቅጄም የሚያልፉ አመሰግናለሁ። ያለፉትም ያለፉ አይመስልም። ራስን እግዚአብሔር ግን በዙፋኑ ላይ ሆኖ አሁን የሚያሳምን ጌታ ነው። እግዚአብሔርን በመተማመን ቀኑን ወስዶ ጨለማን ያመጣ፣ ኃይላቸውን ጨለማን ወስዶ ቀንን ያመጣ፣ በክንፍ በጋውን ወስዶ ክረምትን ያመጣ፣ ክረምቱን ደግሞ ወስዶ በጋን ያመጣ። የውርደት ዘመን የማጣት ዘመን የማግኘት ዘመን ይዘካል። በላያችን ይሁን፣ የእጆቻችንን ስራ በላያችን ሁል ጊዜ ተድላ እግዚአብሔር ይመስገን። ሁል ጊዜ ደግሞ መከራ ቢሆን፣ ሁል ጊዜ ሐዘን ቢሆን ሰው በሞት ያልቃል። በራስህ ማስተዋል እግዚአብሔር ግን ያፈራረቀ ሕይወትን ቀጣይ አድርጓል። ጎዳናህን ያቀናልሃል። በዚች ምድር ላይ ምቾት ብቻ ቢበዛ እንደ ሕይወት አሰልቺ የሆነ ነገር ተደቁሼ እዛ ነው አንዳንድ ትግሎችን እግዚአብሔር ወደ ሕይወታችን የሚያመጣ። ሥጋዬም እኛ ደስ እንኳን ይለዋል፣ መራራ የሆነ ነገር የሚያቃጥል ነገር በበላን ቁጥር የመብላት አምሮታችን እኮ ይጨምራል። እንዲሁ ፈተናና መከራ የመኖር ጉጉታችንን ያድሳቸው። ሁሉ ያለው የተሳካው ጤና ያለው ቆሞ የሚራመደው ምነው አሁንስ በደከመኝ፣ ምነው አሁንስ ሙቼ ባረፍኩ ይላል። ታሞ ደግሞ በአልጋ የሚማቅቀው ምነው አሁንስ በማረግ ይላል። የእጆቻችንን ሥራ በላያችን እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኛል። ብቻ ሁል ጊዜ ከኛ የሚጠበቀው ምንድን ነው? ሰው አይደለሁ ወድቄ እግዚአብሔር ታመን፣ አሁን በራስህ ማስተዋል እውነተኛ አትደገፍ። ሳቅ ላይ ነኝ። በመንገድህ አሁን ሁሉ እረፍቴ እርሱን ላይ እወቅ፣ ነኝ። እርሱም አሁን ጎዳናህን መንገዴን ያቀናልሃል። አረፍ ብዬ መዝሙረ አይደል፣ ዳዊት ተምሬ ምዕራፍ አይደል፣ 28 ቁጥር 7 ተደቁሼ በስዬ እግዚአብሔር አይደል። ኃይሌና ጋሻዬ ነው፣ አሁን ልቤ በእርሱ መቆም ታመነ፣ እኔም ተረዳው፣ ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። ትንቢተ አለፍኩት። ኢሳይያስ ምዕራፍ 40 ቁጥር አዎ 31 ታለፈ። እግዚአብሔርን በመተማመን አድርጎ የሚጠባበቁ አስተምሮኝ ግን አለፈ። ኃይላቸውን እግዚአብሔር ያድሳሉ፣ እንደማይተው እንደ ንስር አስተምሮኝ በክንፍ አለፈ። ይወጣሉ።
ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ረስተውን ጥለውን እንደሚሄዱ የአምላካችን እግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኛል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 በፍጹም ልብህ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። አረፍ ብዬ አይደል መዝሙረ ዳዊት ምዕራፍ 28 ቁጥር 7 እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ረስተውን ጥለውን እንደሚሄዱ የአምላካችን እግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኛል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ሰው አይደለሁ ወድቄ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል። አረፍ ብዬ አይደል መዝሙረ ዳዊት ምዕራፍ 28 ቁጥር 7 እግዚአብሔር ኃይሌና ጋሻዬ ነው፣ ልቤ በእርሱ ታመነ፣ እኔም ተረዳሁ። ሥጋዬም ደስ ይለዋል፣ ፈቅጄም አመሰግነዋለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 31 እግዚአብሔርን በመተማመን የሚጠባበቁ ግን ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይወጣሉ፣ ሰዎች እንደሚተውን እንደሚረሱን የራሳቸው ጉዳይ ካለባቸው እኛ ጉዳያቸው እንዳልሆንን ረስተውን ጥለውን እንደሚሄዱ የአምላካችን እግዚአብሔር ብርሃን በላያችን ይሁን፣ የእጆቻችንንም ሥራ በላያችን እውነተኛ ታማኝ ሁሌም አብሮን ያለ እግዚአብሔር እንደሆነ አስተምሮኛል። መጽሐፈ ምሳሌ ምዕራፍ 3 ከቁጥር 5 እስከ 6 ሰው አይደለሁ ወድቄ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቀናልሃል።